ስለ ኤሌክትሪክ መኪኖች ከአገልግሎታቸው ጋር በተያያዘ ጥሩ ያልሆኑና የተዛቡ መረጃዎችን በዚሁ በሶሻል ሚዲያ ላይ ሲሰራጩ ተመልክቻለሁ ማለት ነው። ምንም እንኳን የኤሌክትሪክ መኪና ተጠቃሚ ባይሆኑ ማለት ነው። ስለዚህ የኤሌክትሪክ መኪና ተጠቃሚ የሆኑ ሰዎች የኤሌክትሪክ መኪኖቹን ደካማ ጎንና እንዲሁም ደግሞ መልካም ጎናቸውን መናገር ይችላሉ። የኤሌክትሪክ መኪና ተጠቃሚ ካልሆኑ ግን የኤሌክትሪክ መኪኖቹን ጥቅምና ጉዳት በደንብ ተንትኖ ለመረዳት እንቸገራለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ዛሬ ስለ ኤሌክትሪክ መኪኖች ስትሬንግዝ ወይም ደግሞ መልካም ጎናቸውና ቻሌንጃቸው ወይም ደግሞ ጥሩ ያልሆኑ ጎናቸውን በመረጃና በማስረጃ አቀርብላችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ተከታተሉኝ። ኤልያስ እባላለሁኝ። የኤሌክትሪክ መኪኖችን ቴክኖሎጂ በስፋትና በጥልቀት የምናወራበት የዩቲዩብ ቻናል ነው። እንዲሁም ደግሞ በቲክቶክ አካውንታችን መከታተል ትችላላችሁ ማለት ነው። የኤሌክትሪክ መኪኖችን እንደ ቻሌንጅ ወይም ደግሞ እንደ ሊሚቴሽን የምንመለከትባቸው የመጀመሪያው የድራይቪንግ ሬንጅ ነው። ያ ማለት እንግዲህ ድራይቪንግ ሬንጃችን ከ400 እስከ 700 ኪሎ ሜትር ብቻ ሊሚት ተደርጓል ማለት ነው፣ አሁን ባለው የቴክኖሎጂ አድቫንስመንት ማለት ነው። ወደፊት ደግሞ እንግዲህ የኤሌክትሪክ መኪና የባትሪ ፓካቸው እድገት የሚያሳየውን ነገር አብረን የምንመለከተው ነው ማለት ነው። ስለዚህ አሁን ግን እንደ ቻሌንጅ እና እንደ ሊሚቴሽን የምንመለከትበት ሊሚትድ የሆነ የድራይቪንግ ሬንጅ ወይም ደግሞ የምንጓዝበት ኪሎ ሜትር አነስተኛ ናቸው ማለት ነው። ይህ አንደኛው የኤሌክትሪክ መኪና ሊሚቴሽን ወይም ደግሞ ቻሌንጁ ነው ማለት ነው። ሌላው ደግሞ የኤሌክትሪክ መኪናዎች ሊሚቴሽን የድራይቪንግ ሬንጃቸው የመቀነስ ነገር ይታያል። አሁን ለምሳሌ 405 ኪሎ ሜትር የሚሄድ መኪና 405 ላይ ሄድ ይችላል፣ እስከ 380 ሊወርድ ይችላል። ይህ የሚሆንበት ምንድነው? የምንጠቀመው የድራይቪንግ ኤክስፒሪየንስ እና የምንጠቀማቸው አንዳንድ ነገሮች አሉ። ያ ማለት እንግዲህ ይህ የድራይቪንግ ሬንጁን ብዙ ጊዜ አቨሬጅ ነው የምንይዘው ከቻይና አገር ጋር። ያው አብዛኞቹ የኤሌክትሪክ መኪኖች ከቻይና ጋር ስለሚመጡ በቻይና ስታንዳርድ ነው የተቀመጡት፣ የመንገዶቹ ሁኔታ ማለት ነው። የመንገዶቹ ሁኔታ በቻይና ስታንዳርድ ስለሆነ የኪሎ ሜትር ሬንጃችንም እነዛ ቫሪ ሊያደርግ ይችላል ማለት ነው። ቻርጅ ስናደርገው 100% ላይ ሲሆን 405 የሚያሳየን የኪሎ ሜትር ሬንጅ ከነዳም በኋላ 405 ላይ ሄድ ይችላል። ያ ማለት እንግዲህ ኤሲ የምናበራ ከሆነ የባትሪ ተርማል ማኔጅመንቱ ደግሞ ራሱ ኦን አድርጎ ባትሪውን ለማቀዝቀዝ ወይም ደግሞ ለማሞቅ የሚጠቀምበት ከሆነና እንዲሁም ደግሞ ሎድ ፕሮፋይል ላይ እጅግ ዳገታማ የሆነን መንገድ ሁልጊዜ የምንወጣ የምንወርድ ከሆነ የኪሎ ሜትር ሬንጁን ድሮፕ ሊያደርገው ይችላል ማለት። ያ ማለት 405 የሚያስኬደውን እስከ 380 እስከ 390 እስከ 400 ሊያደርግብን ይችላል ማለት ነው። ደግሞ እንደ ሊሚቴሽን የምንመለከትበት የኤሌክትሪክ መኪና በዌዘር ኮንዲሽን ዲፔንድ ይሆናል ማለት ነው። እጅግ ቀዝቃዛ የሆነ የአየር ንብረት አይፈልግም፣ እጅግም ደግሞ ሞቃት የሆነ የአየር ንብረት አይፈልግም። ኢንሞደሬት የሆነ ኦፕቲማል የሆነ ቴምፕሬቸር ነው የሚፈልገው ማለት ነው። ከ15 ዲግሪ ሴልሺየስ እስከ 35 ዲግሪ ሴልሺየስ ባለ ቴምፕሬቸር ላይ ነው መስራት የሚፈልገው። ስለዚህ በፈለግንበት የአየር ንብረት ላይ እንድንነዳውና እንድንጠቀምበት አይመችም ማለት ነው። ስለዚህ ይሄ ደግሞ አንዱ የኤሌክትሪክ መኪና ሊሚቴሽን ነው። እንግዲህ በዚህ ኮንዲሽን ላይ እንዲሆን ማድረግ የምንችልበት የባትሪ ማኔጅመንት ሲስተም አለው። ይህን የምንጠቀም ከሆነ ደግሞ የባትሪ ፓኩን ሬንጅ ይቀንሷል ወይም ደግሞ ያወርዷል ማለት ነው። ሌላው እንግዲህ የቻርጂንግ አቬይላቢሊቲ ነው። ብዙ የኤሌክትሪክ መኪና አሁን በሀገራችን በኢትዮጵያ ላይ የቻርጂንግ ስቴሽን ብዙ የለም። ሁላችን በቤታችን ነው ሞስትሊ እንግዲህ የኤሌክትሪክ መኪናን ሪኮመንድ የሚደረገው በቤታችን ቻርጅ እንድናደርገው ነው ማለት ነው። ምክንያቱም በቤታችን ኦቨርናይት ቻርጅ የምናደርገው ከሆነ ቀዝቃዛ የአየር ንብረት ስለሚኖር ቻርጅ በሚደረግበት ሰዓት ደግሞ የባትሪው የመሞቅ ወይም ደግሞ የመጋል ነገር አለ። በራሱ የቅዝቃዜው ስለሚያቀዘቅዘው ሌሊቱን ኤሌክትሪክ መኪኖች ቻርጅ ቢደረጉ በቤታችን እጅግ ተመራጭ ይሆናል ማለት ነው። እንዲሁም ደግሞ የኤሌክትሪክ መኪናችን ኮስት ይቀንስልናል። አሁን ለምሳሌ አንድ ቢዜድ ፎሬክስ የሚያሽከረክር ሰው 64 ኪሎዋት አወር የሆነ የባትሪ ፓክ አለው። 64 ኪሎዋት አወርን ፉል ለማድረግ ከዜሮ ጀመረን ማለት ነው 99 ብር ነው የሚፈጀው ማለት ነው። ስለዚህ በቤታችን ቻርጅ ስናደርግ 99 ብር ነው የምናወጣው። በውጭ ግን ቻርጂንግ ስቴሽን ላይ ቻርጅ በምናደርግበት ሰዓት ከዚህ የበለጠ ዋጋ ኮስት ሊያደርገን ይችላል ማለት። ስለዚህ የቻርጂንግ አቬይላቢሊቲው እንደ አንድ ድሮባክ ወይም ደግሞ እንደ አንድ ቻሌንጅ ልናየው እንችላለን። በተለይ በሀገራችን ላይ የቻርጂንግ ስቴሽን ብዙ የሉም፣ ገና ናቸው። ስለዚህ ይሄ እንደ አንድ ሊሚቴሽን ሆኖ ይታያል ማለት ነው። ሌላው ደግሞ እንደ ሊሚቴሽን የሚታይበት የባትሪ ኮስቱ ነው። የባትሪ ፓክ ሪፕሌስመንት ኮስቱ እጅግ ከፍተኛ ነው። አሁን እንግዲህ የኤንኤምሲ ባትሪ የሚጠቀሙ መኪኖች ዋጋቸው እጅግ ከፍተኛ ነው። በ1 ኪሎዋት አወር እስከ $100 ድረስ ኮስት ያደርጋሉ ማለት ነው፣ አሁን ባለው ዋጋ ማለት ነው። የሊቲየም አይረን ፎስፌት የሚጠቀሙ መኪኖች ደግሞ በ1 ኪሎዋት አወር ባትሪ እስከ $70 ድረስ ይጠየቃል ማለት ነው። እንግዲህ የኤሌክትሪክ መኪና ባትሪዎች ከጊዜ ወደ ጊዜ እየቀነሰ መጥቷል። ወደፊትም ደግሞ እንግዲህ ያው ኤሌክትሪክ መኪና ቴክኖሎጂ ፕሮሚሲንግ እንደመሆኑ መጠን ይቀንሳል ተብሎ ይታሰባል ማለት ነው። አሁን ባለው ሁኔታ እንግዲህ በቻይና ሀገር አንዳንድ የኤሌክትሪክ መኪና አምራች ድርጅቶች ለሎካል ማርኬት እስከ 8 ዓመት ዋራንቲ ይሰጣሉ ማለት ነው። እስከ 8 ዓመት ዋራንቲ ከሰጡ የኤሌክትሪክ መኪኖቹ ከ8 ዓመት እስከ 10 ዓመት እንደሚያገለግሉ እሙን ነው ማለት ነው። ስለዚህ በኤክስፐሪመንትም ፕሩፍ ያደረጉት የኤሌክትሪክ መኪና ከ8 ዓመት እስከ 10 ዓመት ወይም ደግሞ ሻል ብሎም ደግሞ እስከ 15 ዓመት ሊያገለግሉ እንደሚችሉ ተነግሯል ማለት ነው። ይህ ደግሞ በቻርጂንግ ሳይክል ላይ ካልኩሌት ማድረግ እንችላለን ማለት ነው። ይህን ደግሞ በሌላ ቪዲዮ ላይ የቻርጂንግ ሳይክል እና የመኪናን የባትሪ እድሜ እንዴት ካልኩሌት እንደምናደርግ በሌላ ቪዲዮ ስላላቸዋለሁ ማለት ነው። የመጨረሻው እንግዲህ ሊሚቴሽን የሚታይበት የሪሴል ቫልዩ ነው ማለት ነው። የኤሌክትሪክ መኪናን በምንጠቀምበት ሰዓት እንግዲህ የኤሌክትሪክ መኪናን የባትሪ ፓኩ ድሮፕ እያደረገ ስለሚመጣ
ከጊዜ ወደ ጊዜ እየቀነሰ ስለሚመጣ የሪሲል ቫልዩ ወይም ደግሞ መልሰን የመሸጥ ዋጋውን ያጣል ማለት ነው። የኤሌክትሪክ መኪኖችን ቻሌንጃቸውን አይተናል። አሁን ደግሞ እንግዲህ ያሏቸውን መልካም ጎኖች ወይም ደግሞ ያላቸውን ስትሬንግዞች እንመለከታለን ማለት ነው። እንግዲህ የኤሌክትሪክ መኪኖች የኒው ኢነርጂ ቬሂክል እንደመሆናቸው መጠን አዳዲስ ነገሮችን እያስተዋወቁ የመጡ ፕሮሚሲንግ የሆነ ወይም ደግሞ የቴክኖሎጂ አድቫንስመንታቸው እንደሚቀጥል የተረጋገጠ ነው ማለት ነው። እንግዲህ የኤሌክትሪክ መኪኖችን ስትሬንግዛቸውን ስንመለከት ደግሞ ኢንቫይሮንሜንታል ቤኔፊታቸው ጥሩ ነው። የካርበን ኢሚሽን ወይም ደግሞ የካርበን ቴልፓይፓቸው ዜሮ ስለሆነ የአየር ንብረትን የመበከል ሁኔታቸው እጅግ አነስተኛና ዝቅተኛ ነው ማለት ነው። ንጹህ የሆነ የአየር ንብረት እንዲኖረን ያደርጉናል ማለት ነው። ሁለተኛውና ጠንካራ ጎኑ ደግሞ የኤሌክትሪክ መኪና የኤነርጂ ኤፊሽንሲ ነው ማለት ነው። እንግዲህ የኤሌክትሪክ መኪና የሚጠቀመውን ኤነርጂ ከ85 እስከ 90% ድረስ ይጠቀማል ማለት ነው። ስለዚህ በሂት አማካኝነት ሌሎች ፐርሰንቶች ሳፒት ይሆናል ማለት ነው። ከነዳጅ መኪና ጋር ወይም ደግሞ ከጋስ ፓወርድ ጋር ስናወዳድረው ግን የነዳጅ መኪኖች ኤፊሽንሲያቸው ከ20 እስከ 35% ኤፊሽንት ናቸው ማለት ነው። አብዛኛው በሂት ወይም ደግሞ በሙቀት አማካኝነት ኢነርጂ ዲሳፒት ያደርጋሉ። ስለዚህ የኤሌክትሪክ መኪኖች እጅግ ኤፊሽንት ናቸው ብለን መናገር እንችላለን ማለት ነው። ሶስተኛው የኤሌክትሪክ መኪኖች የረኒንግ ኮስታቸው ወይም ደግሞ ስንጠቀም የምናወጣው ወጪ እጅግ አነስተኛ ነው። ምክንያቱም ደግሞ ነዳጅ ስለማንጠቀም ነው። የኤሌክትሪክ ኢነርጂ ስለምንጠቀም ነው። የሜንቴናንስ ኮስቱም እጅግ አነስተኛ ነው። ሮቴቲንግ ፓርቶች በጣም ትንሽ ስለሆኑና ስፔር ፓርትም ደግሞ ቶሎ ቶሎ ስለማንቀየርላቸው ረኒንግ ኮስታቸው ወይም ደግሞ ስንጠቀም የምናወጣው ኮስት እጅግ አነስተኛ ነው ማለት ነው። ሌላው ደግሞ የቴክኖሎጂ አድቫንስመንቱ ነው ማለት ነው። የኤሌክትሪክ መኪኖች እጅግ አድቫንስድ የሆኑ ቴክኖሎጂዎችን ይጠቀማሉ። ሪጀነሬቲቭ ብሬኪንግ ይጠቀማል። ያ ማለት እንግዲህ በብሬክ አማካኝነት የምናወጣውን ወደ ኢንቫይሮንመንት ዲሳፔት የሚደረገው ኢነርጂ ኮንዘርቭ አድርጎ ለባትሪ ፓካችን ቻርጅ ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ የሚጠቀማቸው የአዳስ ወይም ደግሞ የአድቫንስ ድራይቪንግ አሲስታንት ሲስተሙ የሞደርን አውቶሞቲቭ ቴክኖሎጂ የደረሰበትን እጅግ የላቀ ቴክኖሎጂ ይጠቀማሉ ማለት ነው። አብዛኞቹ የኤሌክትሪክ መኪኖች ይህንን ይጠቀማሉ። ከዚህ ጋር በተያያዘ ደግሞ የሚጠቀማቸው የሴፍቲ ፊቸሮችና የኮንፈርት ፊቸሮችም እንዲሁም አሁን የአርቲፊሻል ኢንቴሊጀንት በመጠቀም የአውቶ ፓይለት አሲስታንስ ወይም ደግሞ የድራይቪንግ አሲስታንስ ቴክኖሎጂንም አብሮ ይጠቀማል ማለት ነው። ሌላው ደግሞ የፊውቸር ፖቴንሻሉ ነው ማለት ነው። የኤሌክትሪክ መኪኖች እንግዲህ ከጊዜ ወደ ጊዜ የመሻሻል ነገር እየታየባቸው ነው። ለምሳሌ የኤሌክትሪክ መኪና መጀመሪያ ላይ የሊድ አሲድ ይጠቀም ነበረ። የሊድ አሲድ ባትሪ እንግዲህ የኤነርጂ ደንሲቲው ወይም ደግሞ የኤነርጂ የመሸከም አቅሙ እጅግ አነስተኛ ስለሆነና ክብደቱን በጣም ከባድ ስለሆነ ለኤሌክትሪክ መኪኖች ረጅም ርቀት እንዳይሄዱ አድርጓቸው ነበረ። ስለዚህ ከሊድ አሲድ ባትሪ ወደ ሊቲየም አዮን ባትሪ መጥተዋል። ከሊቲየም አዮን ባትሪ ደግሞ ወደ ሊቲየም አይረን ፎስፌት ባትሪ መጥተዋል። ከሊቲየም አዮን ፎስፌት ባትሪ ደግሞ ወደ ሶሊድ ስቴት ባትሪ አሁን ሙቭ እያደረግን እንገኛለን። እንዲሁም ደግሞ የሶዲየም አዮን ባትሪም ከዚሁ ጋር ጎን ለጎን እየተጠቀምንበት እንገኛለን ማለት። ስለዚህ የቴክኖሎጂ አድቫንስመንቱ እጅግ ፕሮሚሲንግ የሚባልና እያደገ ያለ ቴክኖሎጂ እየተጠቀመ ያለ ነው ማለት ነው። ስለዚህ የኤሌክትሪክ መኪና እጅግ አጓጊ የሆኑ ቴክኖሎጂዎችን በማካተት ወደፊት አጓጊ የሆነ የፊውቸር ኤክስፔሪንስ እንዲኖረን አድርገዋል ማለት ነው። ስለዚህ የኤሌክትሪክ መኪኖችን መልካም ያልሆነ ጎናቸውን ወይም ደግሞ ቻሌንጃቸውን ተመልክተናል። ጥሩ የሆነውን ጎናቸውን ደግሞ አይተናል ማለት ነው። እንደምትመለከቱት እንግዲህ መልካም ጎናቸው ያመዝናል ማለት ነው። ስለዚህ የኤሌክትሪክ መኪኖችን ብንጠቀም በተለይ ለሀገራችን ለኢትዮጵያ እጅግ ተስማሚና ቆንጆ ይሆናል ማለት ነው። እንግዲህ በዚህ ቪዲዮ ላይ ሀሳብ አስተያየት ካላችሁ በተለይ የኤሌክትሪክ መኪና የምትጠቀሙ ሰዎች ማለት ነው ከዚህ ጋር ተያይዞ ደግሞ እናቀርብላችሁ የምትፈልጉት ነገር ካለ እንግዲህ በኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ፕሮግራሚ ስለከታተላችሁኝ አመሰግናለሁ። ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ ላልደረሱት እንዲደርስ አድርጉ ማለት ነው። የቲክቶክ አካውንቱንም ደግሞ ፎሎ በማድረግና ላይክ በማድረግ ለሚገባው ሰው ወይም ደግሞ የኤሌክትሪክ መኪና ተጠቃሚ ለሆነ ሰው እንዲደርስ እንድታስተላልፉልኝ በአክብሮት ጠይቃለሁ ማለት ነው። አመሰግናለሁ።